ታሪካችን ሲጀምር ክፉዋን ዋና ገጸ ባህሪያችንን እንመለከታታለን። ሜሪ የቀድሞ ባሏ ያንን ሐሰተኛ ጋብቻ አውቆ ማብራሪያ ሊጠይቃት ሲመጣ ትልቅ ጭንቅ ውስጥ ወደቀች። ምክንያቱም የጋብቻ ሰርተፊኬቱን ሊፈልግ ሲሄድ የተመዘገበ የፍች ቀን ጨርሶ አላገኘም። ስለዚህ ሜሪ እሱን እየፈተነችው እንደሆነና አሁንም ትወደዋለች ብሎ ስላሰበ ነበር ሰነዶቹን ሳያስረክብ የቀረው። ነገር ግን እሷን መልሶ የማግኘት ተስፋ ሰንቆ ሊጠይቃት ሲሄድ ጎረቤቶቹ ስለዚህ የጀልባ ቤተ መንግስት ሎተሪ ስላሸነፉት አዲስ ተጋቢዎች ሲያወሩ ሰማ። ያኔ ነበር ሜሪ በአሸናፊ ፎቶ ላይ ያለችው ሴት መሆኗንና ደግሞ ባሏ መሆኑን የተረዳው። ስለዚህ ስለ ውሸቱ ተጋፈጣት። እሷ ግን ስልኳን ጨርሶ አይመልስላትም ስለነበር ከተፈጸመባት ማጭበርበር በኋላ በዳጥሏት ስለሄደ አማራጭ እንዳልነበራት ገለጸችለት። ይህንን ከሰማ በኋላ የቀድሞ ባሏ ያለፈውን ትተው በዚህ ግዙፍ ቢላ ቤት ውስጥ አብሮ አዲስ ህይወት እንዲጀምሩ ሀሳብ አቀረበ። ሆኖም ግን ሜሪ ከው ጋር ፍቅር እንደያዛት ወዲያውኑ አስተዋለ። ስለዚህ ዳይሬክተር ቤክን በመደወል እውነቱን እንደሚያጋልጥ በማስፈራራት ሊያስገድዳት ሞከረ። ሜሪ ግን አልተደናገጠችም። በመጨረሻም እውነቱን ራሷ ልትነግረው እንዳቀደች ነገረችው። ይህም የቀድሞ ባሏ ያልጠበቀው ምላሽ ስለነበር አስደነገጠው። ሜሪ በመጀመሪያ ተረጋግታ መቆም የምትችል መስሏት ስለነበር በዚህ ነገር ውስጥ በማስገባቷ የጥፋተኝነት ስሜት እንደሚሰማት ተናገረች። አሁን ግን ያንን ውሳኔ በማድረጓ በጣም ተጸጽታለች። የቀድሞ ባሏ ደግሞ እሷን ከሌላ ወንድ ጋር ማየት ስላልቻለ በንዴት አበደ። የአያቱ ኩባንያ ወራሽ መሆኑን እንደሚያውቅና ሚዲያው ባለትዳር ከሆነች ሴት ጋር ያለውን ግንኙነት ካወቀ ሁሉንም ነገር እንደሚያጣ ስለሚያውቅ እንደሚያጠፋው ነገራት። ስለዚህ ሲወድቅ ማየት ካልፈለገች ከሱ ጋር ያላትን ግንኙነት እንድታቆም ያስፈራራታል። ከመሄዱም በፊት የሜሪንና የውን ፎቶ ሰበረው። ይህ በእንዲህ እንዳለ ምስኪኑ ሜሪ ምን እየተጋፈጠች እንደሆነ ያውቅም ነበር። ሐዘኗን አያቷ ከተናገሯት ቃላት የተነሳ እንደሆነ በማመኑ ወደ ቀጠሮ ሊጋብዛት ወሰነ። ሜሪ ግን ብዙ ስራ አለብኝ በማለት እምቢ አለችው። በእርግጡ የስሜቷን መውረድ አስተውሎ ነበር። ስለዚህ በሁለተኛው ሙከራ የስራ ስብሰባ እንዳለባቸው ነገራት። ሜሪ ስትመጣ ግን እሱ ሆን ብሎ ወደ ሽርሽር ወሰዳት። እሷንም ለማስደሰት የቻለውን ሁሉ አደረገ። ነገር ግን በቀድሞ ባሏ ዛቻ ምክንያት የተጨነቀችው መሪ በፋይናንስ ህይወቷ እንዳትጨነቅ ቤቱን ጠብቃ እንደምትይዝና ከመሸጡ በፊት አንድ ተጨማሪ ወር እንደምትታገስ ነገረችው። በተጨማሪም እሷ በእነሱ ደረጃ ላይ ስላልሆነች አያቷም ሆነ ቤተሰቦቹ በዓለማቸው ውስጥ እንደማይቀበሏትና እሱ ሲሰቃይ ማየት እንደማትችል አረጋገጠችለት። ይህም ሙሉ በሙሉ ግራ አጋባው። መጨረሻም ሜሪ ግንኙነታቸውን አቋርጣ ዞር ብዛ ሳታይ ጥላው ሄደች። ምንም እንኳን በጣም ብትወደውም በችግሮቿ ውስጥ ይበልጥ እንዲገባ ስላልፈለገች ሌላ አማራጭ አልነበራትም። ጊዜ እንድትወስድ የሚገልጽ መልእክት ቢልክላትም እሱ ቦታ ሊሰጣት ቢሞክርም በስራ ቦታ ያለው ግንኙነታቸው ደስ የሚል መሆኑ ቀረ። ሜሪ ቢለያዩም እንኳ ፍቅራቸው ማበብ የጀመረ ውብ ጥንዶች ነበሩ። ስሜታቸው አሁንም ባለበት ነበር። እድል ከነሱ ጋር ይመስላል። የቀድሞ ባሏ ወደ አያቷ ኩባንያ የመጣበት ዕለት የኩባንያው የደህንነት ካሜራዎች ጥበቃው አሳየው። ይህም በመጨረሻ ሙሉውን ሁኔታ እንዲረዳ አደረገው። ይህ በእንዲህ እንዳለ የቀድሞ ባሏ ከውጋ ያላትን ግንኙነት በእርግጥ ማቋረጧን አረጋግጦ መንገዱን ክፍት ለማድረግ ወደ ሜሪ ሄደ። ከሷ ጋር አዲስ ህይወት ለመጀመር ራሱን ለማስተካከል ቢሞክርም ሜሪ ከውጋ ባትሆንም እንኳ ለዳይሬክተሩ ቤክ እውነቱን እንደምትናገር ግልጽ አደረገችለት። ነገር ግን የቀድሞ ባሏ ራስ ወዳድ ስለነበር እንድትሄድ አልፈቀደላትም። እውነቱን ከወጣች ሁለቱንም እንደሚያጠፋቸው በመዛት አስፈራራት። ነገር ግን ለሱ መጥፎ እድል ነበር። በሰዓቱ ደረሰ። አስቆመውና ልትከሰን ካሰብክ ሂድና ክሰስ በማለት ዛቻውን መለሰለት። ምክንያቱም በመጨረሻ የቀድሞ ባሏም ሜሪን ሲያስፈራራ ስለነበር ተባባሪ ነበር። አልፎ ተርፎም የተቀረጸ ጠንካራ ማስረጃ ነበር። ከወጋ መጋፈጥ ያልቻለው የቀድሞ ባል በበቀል እንደሚያጋልጣቸው እየዛተ በንዴት ወጣ። ከዚያም በኋላ ሜሪ ግንኙነታቸውን በማቋረጧ ይቅርታ ጠየቀችው። ሁለቱም ፍቅራቸውን በመሳሳም አደሱ። ነገር ግን የዋያት የኩባንያ የምስረታ በዓል አንድ ቀን ብቻ ቀርቶት ነበር። ለሰዎች እንዲያስተዋውቃትና ለአያቱም እውነቱን እንዲናገሩ ሜሪ በጣም አምራ እንድትመጣ ጠየቃት። ሜሪ ብትጨነቅም እሷን በአግባቡ ለማስተዋወቅ በቂ ጊዜ አልነበራቸውም። ምክንያቱም በዚያው ቅጽበት ሁከት ተፈጠረ። በበዓሉ ወቅት ዳይሬክተር ቤክ መንገዱን ሰርዞ በስነ ስርዓቱ ላይ እንደ እንግዳ እንደሚገኝ አወቁ። ስለዚህ ለአያቱ እውነቱን ከመናገራቸው በፊት ከሱ ጋር መገናኘት ስላልፈለጉ ሁለቱም በፍጥነት ወጡ። ነገር ግን ሜሪ በመንገድ ላይ ከአያቲቱ ጋር ተገናኘች። አያቲቱም ከልጅ ልጇ ጋር የተቀራረበች እንደሆነች ጠየቀቻት። ሜሪ አንገቷን ነቀነቀች። ነገር ግን ዳይሬክተር ቤክ በዚያው ደርሶ ንግግራቸውን ሰማ። በዚህ መረጃ ሜሪና እንዳልተጋቡ ተረዳ። ይህንንም ላለቀው ማለትም ለዋና
ስራ አስፈጻሚው ለመናገር አቀደም። ከዚያም በድንገቱ ከአያቱ ጋር ተገናኘ። ቤክ ግልጽ ሰው በመሆኑ እሱና ሜሪ ባልና ሚስት እንደሆኑ በቀጥታ ጠየቀው። ነገር ግን ለውድል ሆኖ ዩናን በአያቲቱና በሜሪ መካከል የነበረውን ንግግር ሰምታ ነበር። ስለዚሁ ለቤክ ከመመለሱ በፊት በጊዜው ብቅ ብላ አቋረጠቻቸው። በዚያች ቅጽበት ቤክ የዩናን ያልተመለሰላት ፍቅር እንደሆነ ተረዳ። ስለዚህም የቤቱን ሽልማት እንደተሰረዘና ሁለቱም ህጋዊ ውጤታቸውን እንደሚጋፈጡ አስታወቀም። ነገር ግን ዩናን ውል ለመጠበቅ ስትል ሳታስበው ማስፈራራት ጀመረች። ንብረቱ በእውነቱ ከንቲባውን ለመደለል የቀረበ ጉቦ በመሆኑ የእውነተኛውን ዓላማ ይፋ ከማድረግ ውጭ ሌላ ምርጫ እንደማይኖራት አስጠነቀቀችው። ይህን ሲጋፈጠው ቤክ ወደ ኋላ ከማለት ውጭ ሌላ ምርጫ አልነበረውም። ይህ በእንዲህ እንዳለ ፍቅረኛሞቹ ለአያቱ መናገር ስላልቻሉ ትንሽ ተስፋ ቆረጡ። የቤክን ጥያቄዎች እንግዳ ሆኖ አገኛቸው። ነገር ግን ዩናን ማንኛውንም ሁኔታ እንዴት እንደምትወጣው ሙሉ በሙሉ አመነ። ያምኖ ግን ከአሜሪካ የሜሪ እህት እስክትመጣ ድረስ ምን ያህል እንደሚዋደዱ ማሳየታቸውን ቀጠሉ። እሷም በዚሁ ስብስብ ቅጽበት ውስጥ ቁልፍ ሰው ትሆናለች። እህት ያማቿን ማየት ደስ አላት። ጥቂት ቀደም ብሎ በስሜት የተሞላበት እንቅስቃሴ እንደተለዋወጡ አስተዋለች። በጥቂቱ ውፍረት ተሰምቶት ከተወደደችው ልጅ ራቀም። ሁሉም ነገር ከዚህ ፍቅረኛ ጋር በጥሩ ሁኔታ የሚሄድ ቢመስልም አሁን ታሪኩ ወደ አጎት ይሸጋገራል። እሱም ዝንብ እንኳን የማይጎዳ ሰው ይመስል ነበር። ነገር ግን ዳይሬክተሩ በአሜሪካ ሚስትና ልጅ እንዳለው እንዲሁም የኩባንያውን ገንዘብ በራሱ ስም ወደ ተመዘገበና በፍቅረኛው ወደሚመራ ኩባንያ ያዞር እንደነበር ተረጋገጠም። እቅዱም የአያቱን ኩባንያ ማክሰርና ከዚያም ሁሉንም ነገር ለመቆጣጠር መግዛት ነበር። ይህ ሰው በጣም ህልመኛና የስልጣን ጥመኛ ነበር። የሂሳብ ክፍል ኃላፊ የሆነችውን ፍቅረኛውን እንኳ ጥቁር እቅዶችን ለመፈጸም እንደ መገልገያ ብቻ የሚጠቀምባት ያስመስል ነበር። አያት በሞተው የኩባንያው የሂሳብ ሹም ሚስት የተላኩ ሰነዶች ደረሷት። ሰነዶቹም ስለ ገንዘብ ማዞር ዝርዝር መረጃ የያዙ በመሆናቸው አያቲቷ አማቷን እንድትጠረጥር አደረጋት። እሱ የሁሉም ነገር ኃላፊ ስለነበር አቶ ጄን ይህንን አስተውሎ በቅርብ ይከታተል ጀመር። ከኩባንያው ምስረታ በዓል በኋላ ጭምብሉን ለመጣል ወሰነ። እንደተታለሉና ኩባንያው ኪሳራ እየደረሰበት እንደሆነ ገለጸላት። ይህም አያቲቱን በጉዳቱ መጠን እጅግ አሳዘናት። ከዚያም የተመረዘ መድኃኒት በመስጠት ሊረዳት አስመሰለ። በአሜሪካ ውስጥ በታሰበው ፋብሪካ ውስጥ የተደረጉት ኢንቨስትመንቶች በሙሉ ፈጽሞ እንዳልነበሩና ወደ ጄ ኮንሱሌቲንግ ፊርም የተላከው ገንዘብ ሁሉም ነገር ለማስቀረት ስለፈለገ በራሱ ስም እንደነበረ ለመናዘዝ አጋጣሚውን ተጠቀመ። አያቲቱም የሰማችውን ነገር በሙሉ በድንጋጤ መቋቋም አልቻለችም። በዚያው ቅጽበት እሱ እንደመረዛት እያወቀች ተዘረረች። እሱ ደግሞ አምቡላንስ እየደወለ እንዳሰበላት አስመሰለ። ነገር ግን ሜሪ በመንገድ ላይ ከአያቲቱ ጋር ተገናኘች። አያቱ ቀደም ሲል ታማ ስለነበር ዶክተሩ የመዳን እድሏ በጣም አነስተኛ መሆኑን ይናገራል። ይህም ኩባንያውን ከባድ ውጥረት ውስጥ መሆኑን እና ወደ መክሰር አፋፍ ላይ መድረሱን ያወቁት ቤተሰቦች በሙሉ በከፍተኛ ጭንቀት ውስጥ ይጥላቸዋል። አጎት ግን አያቱ ስለማጭበርበር ድርጊት ከረጅም ጊዜ በፊት ታውቅ እንደነበር እና ብቻዋን ስትታገል እንደነበረች በመናገር ይዋሻል። ነገር ግን በኋላ ላይ ረዳቷ ለአያቱ አሁን አዲስ ያወቀችው ነገር እንደሆነና ምርመራ እንድታደርግ የላከቻትም ለዚያ እንደሆነ ለው ትነግረዋለች። በዚያን ጊዜው አያቱ አንድ ቀን አጎቱን እንደምትጠረጥረውና እንዲመረምረው ጠይቀው እንደነበር ያስታውሳል። ያምኖ ግን እንደ አባት የሚያዩን አጎቱ ከዚሁ እኩይ ተግባር በስተጀርባ አለበት ብሎ ለማመን ይከብደዋል። ሜሪ ለሱ ባላት ጥልቅ ፍቅር የተነሳ ታረጋገዋለች። እውነቱን ማውጣት የሚችለውና አጎቱ ሌሎቹን ከመጉዳቱ በፊት ማስቆም የሚችለው እሱ ብቻ እንደሆነ ታስታምነዋለች። ሰነዶችን አብሮ በሚመረምሩበት ወቅት አጎቱ ሲልቪያ ከተባለችና ኢንቨስተር እንደሆነች ከምትገመተው ሴት ጋር የተነሳውን ፎቶ ያሳያታል። ሜሪ ይህች ሴት በእውነቱ አሜሪካ ውስጥ ጄሲካ በሚል ስም የሬስቶራንት ባለቤት የሆነችው የእህቷ አለቃ መሆኗን ትረዳለች። ደግሞ ስሙን ቀደም ሲል በአጎቱ ጠረጴዛ ላይ ባያቸው ሰነዶች ላይ ያውቀዋል። ነገሩን ለማረጋገጥ ሜሪ ፎቶውን ለእህቷ ትልክላታለች። እህቷም ሴትዮዋ በእርግጥም አለቃዋ መሆኑንና አጠገቡ ያለው ሰው ደግሞ ባሏ እንደሆነ ታረጋግጥላቸዋለች። ይህም ሁለቱንም በከፍተኛ ድንጋጤ ውስጥ ይጥላቸዋል። አጎቱ ሌላ ቤተሰብ እንዳለውና የአያቱን ኩባንያ ሙሉ በሙሉ ለመቆጣጠር እያቀደ እንደሆነ ይረዳል። አጎቱ ሁሉንም ነገር ቀደም ብሎ አቅዶ ስለነበር ፍቅረኛውን ወደ ኩባንያው ዋና መሪዎች ስብሰባ ይልካታል። እሷም ራሷን እንደ ዋና ስራ አስፈጻሚ አድርጋ በመግለጽ ከአቶ ያንግ ጋር ከረጅም ጊዜ በኋላ እንደገና እንደተገናኙ አስመስላ ተተውናለች። እውነቱን በሙሉ ቀድሞ ስለሚያውቅ ንዴቱን በውስጡ ይቋቋማል። በስብሰባው ወቅት ሴትዮዋ ኢንቨስትመንቱን ለማስመለስ ሲባል ኩባንያውን በከፊል እንዲሸጥ ሀሳብ ታቀርባለች። አጎት ደግሞ በኩባንያው ሁኔታ እንደተበሳጨ አስመስሎ በፍጥነት ኩባንያውን እንዲሸጥና ሰራተኞችን እንዲያባረር ይመክራል። ስለዚህ ሜሪ የአጎቱን እውነተኛ ገጽታ ለማጋለጥ አዲስ ስልት ያቅዳሉ። የአባቱን ጥፋት የሚያውቀው ነገር ግን እናቱን ላለመጉዳት ሲል ዝም ያለውን የአጎት ልጅ በመጠቀም ለአጎቱ ወጥመድ ማዘጋጀት ይጀምራሉ። አያቱ ራሷን ስታ የቆየች ቢሆንም አሁን ግን ራሷ እንደነቃች አድርገው አጎቱ እንዲያምን ያደርጉታል። ይህም ሙሉ እውነቱን ስለምታውቅ እሱን በከፍተኛ ድንጋጤ ውስጥ ይጥለዋል። ስለዚህ አጎቱ ፍቅረኛውን ወደ አያቱ ክፍል
በመላክ በግሉኮስ ውስጥ ገዳይ የሆነ መርዝ እንድትወጋባት እና እንድታስወግዳት ያዛታል። ነገር ግን በፖሊስ እርዳታ ወንጀለኛዋን እጅ ከፍንጅ መያዝ ይቻላቸዋል። ፍቅረኛውም እስር ቤት ትገባለች። አጎት ያን ጊዜ ሊያያት ይሄዳል። ምንም አይነት መረጃ እንደሌለባት አረጋግጦላት ከስር እንደሚያስወጣት ቃል በመግባት ዝም እንድትል ይነግራታል። እሷም ከልጇ ጋር ወደ አሜሪካ ሄደው እንዲኖሩ እንዲያስፈታት ትጠይቀዋለች። ነገር ግን አጎቱን በመጋፈጥ ስለ ፍቅረኛውና ስለ ልጁ እንደሚያውቅ ይነግረዋል። አጎት ግን የቀዘቀዘና አታላይ በመሆኑ የሐሰት እንባ ያፈሰሰ ከሷ ጋር የነበረው በጥቁር ገበያ ስለተፈራራ እንደሆነ ይዋሻል። ነገር ግን የራሱ ልጅ አባቱ ከፍቅረኛው ጋር በፍቅር ስሜት ሲነጋገር የተቀረጸ ድምፅ ስለነበረው ውሸቱ ሙሉ በሙሉ ይጋለጣል። በዚያ ማስረጃው ሴትዮዋን ሊጠይቃት ይሄዳል። እሷ መጀመሪያ ላይ ያን ግን እንደማታውቀው ብትክድም የማስፈራሪያውን በድምፅ የተቀረጸ መረጃ ስትሰማ ሰውየው አታላይ እንደነበረ ትረዳለች። በመሆኑም እሱን የሚያስጠይቀው ቁልፍ ማስረጃዎች የት እንደተደበቁ ልትናገር ትወስናለች። የምትጠይቀው ነገር ቢኖር ልጇ በአንደኛው ዘመዷ እንክብካቤ ስር እንዲሆንላት ብቻ ነበር። እንደ ስልክ ጥሪዎችና የድምፅ ግጆች ያሉ ማስረጃዎች በሙሉ በልጇ የፕላስቲክ ዳይኖሰር አሻንጉሊት ውስጥ ተደብቀው ነበር። ካጎት ያንግ ሴራ ባሻገር ይህች ሴት ወላጆቹ የሞቱበት አደጋ በደረሰበት ቀን እዚያ እንደነበረች ይረዳል። ይህም በህይወቱ ላይ ትልቅ ጠባሳ ጥሎ ባለፈው የአሳዛኝ አደጋ ውስጥ እሷ እጇ እንዳለባት ሲረዳ በከፍተኛ ሁኔታ ይነካል። ይህ በእንዲህ እንዳለ አጎት ያንግ ከተጋለጠ በኋላ በሱ ላይ የሚያስጠይቅ ምንም አይነት ማስረጃ ለመኖሩን ለማረጋገጥ ወደ ፍቅረኛው ቤት ይሄዳል። እዚያም በልጁ አሻንጉሊት ውስጥ ስልክና ፍላሽ እንዳለ ያገኛል። እሱም የማስረጃዎቹ መጠን ምን ያህል እንደሆነ ለማወቅ ድምጾቹን ይከፍታቸዋል። ነገር ግን በቤት ውስጥ የነበረው ሁሉንም ነገር ሰምቶ አጎቱን ይጋፈጠዋል። የወላጆቹን ሞት ያቀደው በእርግጥ እሱ እንደሆነ በጥብቅ ይጠይቀዋል። በዚያ ጊዜ አጎት ማስመሰሉን ያቆማል። አዎ ማድረጉን ያምናል። አባት ካሰሪው ጋር የነበረውን ህገወጥ ግንኙነት በመድረሱ እቅዱን እንዳበላሸበት ይናገራል። አጎት ምንም አይነት የጸጸት ስሜት አያሳይም። ስለሆነም ከቤት ሲወጡ በአያቶ ኩባንያ ገንዘብ ማጭበርበርና ምዝበራ ወንጀል በፖሊስ ቁጥጥር ስር ይውላል። ከዚያም በላይ መርማሪዎቹ ወላጆቹን ግድያ፣ ሴራ ወንጀል ጭምር እንዲጨምሩበት ይጠይቃል። አጎት ራሱ ለማስረዳትና ያደረጋቸውን ግፎች ለመካድ ቢሞክርም በፍጥነት በፖሊስ ተወስዶ ችሎት ይቀርባል። በማጭበርበር፣ በምንዘራ፣ በነፍስ ግድያና በሌሎች ወንጀሎች የሞት ፍርድ ይፈረድበታል። በውጥረት እውነቱ በመጨረሻ ወደ ብርሃን ይወጣል። ሁልጊዜ ስለሆሩ መጥፎ ትናገር የነበረችው አክስት በሰራችው ነገር ተጸጽታ ይቅርታ ትጠይቃለች። በመጨረሻም የወላጆቹን መቃብር ለመጎብኘት ይሄዳል። በውስጥ ሕፃንነቱን ለማረጋጋትም ወላጆቹ አቅፈው በሱ እንደሚኮሩ ከእንግዲህ ህመሙን መሸከም እንደሌለበትና ደስተኛ መሆን እንዳለበት ሲነግሩት በምናቡ ያስባል። ስለዚህ ሜሪን ያስተዋውቃቸዋል። እሷም ደስተኛ ልታደርገው ቃል ትገባለች። ሁሉንም ነገር ከጨረሱ በኋላ ሁሉንም እውነት ለመናገር ወደ ዳይሬክተር ቤክ ቤት ይሄዳሉ። ሙሉ በሙሉ በጸዳ ህሊና እቃ ከመጫናቸው በፊት ለመናፈስ ይሄዳሉ። ነገር ግን የቀድሞ ፍቅረኛዋ ቀጣይ እርምጃውን ያዘጋጃል። በኩባንያው ውጥረት ወቅት አለመውደቁን ሲያይ በማንኛውም መንገድ እሱን ለማጥፋት ይወስናል። ከጥቂት ቀናት በኋላ አያቱ ትነቃለች። ለሱ ሁልጊዜ እንደ እናት ስለነበረች በከፍተኛ ደስታ ይሞላል። ሙሉ በሙሉ እስክትድን ድረስ ከሜሪ ጋር ስላላቸው ግንኙነት ሊነግራት ባይችልም ከውጋ የሚሰሩ የቡድን አባላት በመካከላቸው ያለውን ፍቅር ማስተዋል ይጀምራሉ። ሜሪ ልትደብቀው ብትሞክርም ከራትና ከመጠጥ ጋር በተደረገ እውነት ወይስ ድፍረት ጨዋታ ወቅት ሰክራ እውነቱን ታወጣዋለች። ያም ሆኖ ሁለቱም በፍቅር ቅጽበት ውስጥ እያሉ በተግባር ይያዛሉ። ቡድኑም እንኳን ደስ አላችሁ በማለት ከመጀመሪያው ይጠረጥሩ እንደነበርና ከሰዓታት በፊት በሱፐርማርኬት ውስጥ ማረጋገጣቸውን ይነግሯቸዋል። በስራ ቦታ የተገናኙ ቢመስላቸውም ፍቅረኞቹ ግን ከልጅነታቸው ጀምሮ እንደሚተዋወቁ ይገልጽላቸዋል። አባቷን ለመጎብኘት ትሄዳለች። አባቷ ራሱን ለማስረዳት ቢሞክርም በእንባ ሆና እውነቱን በሙሉ እንደምታውቅና ፈጽሞ ልታምነው እንደማትችል ትነግረዋለች። እናቷን እንደገና እንዳያገኛ ተጠይቀዋለች። በሌላ በኩል ዳይሬክተር ቤክ ለአንድ የቲሞች ማደሪያ እናት አበቦችን ያመጣላቸዋል። እሱ ራሱ የቲም ስለነበር በእሷ እንክብካቤ ስር አድጓል። ከመውጣቱ በፊት ለህፃናት የክትባት ዘመቻ የመጣችውን ጁኒዩንን ያገኛታል። ቤክ አቅራቢያው በሚገኝ ሬስቶራንት እንድትበላ ይጋብዛታል። ለመጀመሪያ ጊዜ ራሱን በለሰለሰ መንገድ ያሳያታል። የቲምነት ታሪኩን ይነግራታል። ይህም ጁኒዩንን የሚያስደንቃት ሲሆን ቤክ ለምን ለሌሎች ሰዎች ሁልጊዜ ቀዝቃዛ ይመስል እንደነበር እንድትረዳ ያደርጋታል። ፈገግ ሲል ያምርበታል። መሳቅ ከፈለገ ሁልጊዜ ሊደውልላት እንደሚችልና ፈገግ እንዲል እንደምትረዳው ትነግረዋለች። በዚያ ቀን የቤክ ህይወት በቅርቡ ሌላ አቅጣጫ እንደሚይዝ ሳያስቡት ይወያያሉ። በዚያ ምሽት የሜሪ የቀድሞ ፍቅረኛ በበርካታ ስራዎች ውድቅ ይደረጋል። ያለ ገንዘብና ያለ ፍቅር ሜሪን በጥሩ ሁኔታ ባለመያዙ ይጸጸታል። ሰክሮ ወደ እሷ ቤት ይሄዳል። በመስኮት በኩል ከውጋ ሆነው ምን ያህል ደስተኛ እንደሆኑ ይመለከታል። ነገር
ግን ሜሪም ሆነች ው በማግስቱ ያልተጠበቀ ነገር እንደሚፈጸም አልገመቱም ነበር። ው በፍቅር ቁርስ ያዘጋጃል። የሚመጣውን ሳያውቁ ጠዋቱን በደስታ ያሳልፋሉ። ሜሪ ወደ ስራ ቦታ ስትደርስ የቀድሞ ፍቅረኛዋ ጋዜጣዊ መግለጫ ላይ እውን ለማጋለጥ ማቀዱን ታውቃለች። ልታገኘው ብትሞክርም አልተሳካላትም። እሱ ንግግሩን ሲያዘጋጅ እሷ ወደ ተባለው ቦታ ትሮጣለች። ምክንያቱም ቤክ የዋና ስራ አስፈጻሚ አሻንጉሊት ከመሆን ሰልችቶታል። የሱን ቆሻሻ ስራዎች በሙሉ ሲሸፍን የነበረው እሱ ስለነበር በልጅነቱ ላጋጠመው መከራ በሙሉ በቀል ለመውሰድ ወስኖ ነበር። ስለዚህ እውነቱን ለአቃቢ ሕግ ገለጸ። አሁን መገናኛ ብዙሃን በሙሉ ከበስተጀርባ ያሉትን እውነተኛ ተጠያቂዎች ያውቃሉ። ይህ ሲሆን ዋና ስራ አስፈጻሚው በንዴት ይፈነዳል። ምክንያቱም ቤክ በመጨረሻ ጥፋቱን አምኖ የሱን በደል መሸከም አልፈልግም በማለቱ እና አሁን የራሱን ኃጢአት መጋፈጥ እንዳለበት በመናገሩ ነው። ነገር ግን የቀድሞ ፍቅረኛዋ የሎተሪውን ኩነት እንደ ማጭበርበር ለማጋለጥ መግለጫ ሊሰጥ እንደሆነ ሲያውቅ ዋና ስራ አስፈጻሚው ሁኔታው ይበልጥ ስለሚባባስ እንዲያስቆሙት ቡድኑን ይልካል። የቤክ የህግ ቡድን ቦታው ላይ ደርሶ የቀድሞ ፍቅረኛዋ ሊያቀርበው ያቀደውን ሁሉ ይወርሳሉ። ማስረጃ እንዳለው ቢናገርም ሳይሰሙት ኩባንያውን ስም ከጠራ በዋናነት ስም ማጥፋት በመሆኑ በሺዎች የሚቆጠር የካሳ ክስ እንደሚገጥመው ያስጠነቅቁታል። ይህ እሱን ሙሉ በሙሉ ያፈርሰዋል። ምክንያቱም ያንን ያህል ገንዘብ ለመክፈል አቅም የለውም። እቅዱም ሙሉ በሙሉ ይበላሻል። ከከሸፈው ሙከራው በኋላ ሜሪ ወደሱ ቀርባ አዝናበት እንደነበር ትነግረዋለች። ምክንያቱም በአንድ ወቅት እሷም እንደሱ አድርጋ ነበር። በሷ ላይ ያለውን ቅሬታ ብትረዳውም ውን በፍጹም ማካተት እንዳልነበረበት ታስረዳዋለች። ሜሪ አሁን ደስተኛ፣ ተረጋግታና በጥልቅ ፍቅር ውስጥ እንዳለች ትናዘዝለታለች። እሱም መጥፎን ትቶ ጥሩን ትዝታ በመያዝ ሰላም እንዲያገኝ ትመኛለች። በመጨረሻም የፍቺ ወረቀቶችን ትሰጠዋለች። ከቀድሞ በበለጠ ቀላሉን ነፃነቷን ከው ጋር ታከብራለች። ይህ በእንዲህ እንዳለ ዩንና ቤክ ይበልጥ ይቀራረባሉ። በቅርቡ ወደ እስር ቤት እንደሚፈረድበት ቢያውቅም ለመጨረሻ ጊዜ የመሰናበቻ ያህል ሊያት ይወስናል። አያት በመጨረሻ ከሆስፒታል ወጥታ ሜሪ በቤት እንድትጎበኛት ትጠራታለች። ነገር ግን የሜሪ የቀድሞ አማት ልጇን ከጋዜጠኛ ጋር ታየዋለች። ታጥቀውም ይሞግቷታል። በዚህም ሜሪ የኬክ ኩባንያውን ወራሽ ከሆነው ልጅ ጋር እየተጣመረች እንደሆነ ያውቃሉ። ያ ሆስፒታል ውስጥ ያዩት ልጅ ህይወቷን ለማበላሸት ሲል የቀድሞ አማትና ሴት ልጇ ወደ ዋያት ቤት በመሄድ ስለ ሜሪ መጥፎ ያወራሉ። የፈታችና ከልጇ ጋር የነበረች ሴት እንደሆነች ይናገራሉ። በዚህ ቀን ሜሪን ለአያቱ ለማስተዋወቅ አቅዶ ነበር። ነገር ግን በመጨረሻ አያቱ ብቻውን ታናግረው ስለምትፈልግ ለብቻቸው መነጋገር ነበረባቸው። አያቱ ትንሽ ተበሳጭታ ነበር። ነገር ግን በኋላ ላይ ሁኔታውን ተረዳች። ያምኖ እንደገና ለማስተዋወቅ ትክክለኛውን ጊዜ እንዲጠብቅ ጠየቀችው። የቀድሞ ፍቅረኛዋ በተጨነቀ ህሊና እናቱና እህቱ ላደረጉት ነገር ይቅርታ ጠይቆ ለሜሪ ጽፍላታል። ሜሪ አያት ለምን ስብሰባውን እንደሰረዘችው በመጨረሻ ታውቃለች። ነገር ግን በውስጧ አያት እንዳልተቀበለቻት እያሰበች ብትጎዳም ለውል አለመናገር ትመርጣለች። እናቷ ይህንን ስታውቅ ወደ የቀድሞ አማት ቤት በመሄድ ልጇን እንደዚህ በማዋረዷ ትሞግታታለች። ቀናት እያለፉ ሲሄዱ በውና በሜሪ መካከል ያለው ግንኙነት ይራራቃል። እሷ በውና በአያቱ መካከል የተደረገውን የስልክ ንግግር ሰምታ አያት ዳግመኛ ልታያት እንደማትፈልግ አድርጋ በስተት ስተረጉመው ነገሩ ይበልጥ ይበላሻል። ቀኑን በሙሉ ብቻዋን በጎዳና ላይ እያሰበች ታሳልፋለች። በዚያች ምሽት ውብ ፓርክ ውስጥ ሰርፕራይዝ ያደርጋታል። ሜሪ ልቧን በመክፈት የቀድሞ ቤተሰቦቿ ወደ አያቱ እንደሄዱ የምታውቅ መሆኗንና የሬስቶራንቱን ንግግር ሰምታ እንደነበር ትናዘዛለች። ግን ሁሉንም ነገር በስተት እንደተረዳችው ያስረዳታል። ምክንያቱም አያቱ እሱን የኩባንያውን ዋና ስራ አስፈጻሚ ልታደርገው ፈልጋ ነበር። እሱ ግን ለቦታው ዝግጁ ስላልነበረም እንደገና እንድታስብበት ጠይቋት ነበር። ከሁሉም በላይ አያቱ ለሚወዳት ሴት እንዲሰጣት ቀለበት ሰጠዋለች። በዚያች ምሽቱ ለሜሪ የጋብቻ ጥያቄ ይቀርብላታል። እሷም በደስታ ተሞልታ የተቀበለች ሲሆን ቅጽበቱን በፍቅር ንክኪ ያጠናክሩታል። በመጨረሻም አያቱን የሚያገኙበት ቀን ይደርሳል። ሜሪ ስለ ስህተቶቿ ይቅርታ ጠይቃ የተሻለች ሰው ለመሆን ቃል ትገባለች። አክስትና ያጎት ልጅም እሷን ለማግኘት ይሄዳሉ። በተጨማሪም የሜሪን እናት ሬስቶራንት ጎብኝተው እናቷ ትሁት፣ ደግና ሰራተኛ ሴት መሆኗን ሲያዩ አያት እጅግ ደስ ይላታል። ስለዚህ ሁሉም የትጭጭቱን በዓል ያከብራሉ። ምንም እንኳው በመጀመሪያ እንደ አዲስ ዋና ስራ አስፈጻሚ ስራው ላይ ትኩረት ስለሚያደርግ ሰርጉን ለነጠላ 1 ዓመት ለማስተላለፍ ቢወስኑም ዳይሬክተር ቤክ ጥፋቱን ካመነ በኋላ ወደ እስር ቤት ይላካል። ጁንዩን ከጎኑ የቆመች ብቸኛ ሰው ስለሆነች የሱን ኤሊዎች እንኳ ሳይቀር ትንከባከብለታለች። በጊዜ ሂደት ጥልቅ ስሜት ያሳድጋሉ። በደብዳቤዎች በኩል ጤናውን እንዲጠብቅ ትጠይቀዋለች። 1 ዓመት በፍጥነት ያልፋል። የሰርግ ቀን ይደርሳል። ጁንዩን ከረጅም ጥበቃ በኋላ ቤክን እንደገና ታገኘዋለች። ልቦቻቸው በፍጥነት ይመታል። በመጨረሻም ሙሽራውና ሙሽሪት በስሜት በተሞላ ጸጥታ ታጅበው እጅ ለእጅ ተያይዘው ይገባሉ። ሜሪ እጅግ በጣም አምራ እየተራመደች ደግሞ ፍቅር በተሞላበት እይታ ይመለከታታል። ሁለቱም
ምክንያቱም ያለፉበትን ፈተና በሙሉ ያስባሉ። እያንዳንዱ እንቅፋት ዋጋ እንዳለው ይረዳሉ። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ላይክ በማድረግና ቀጣይ እንዲሰራላችሁ የምትፈልጉትን የፊልም ርዕስ ኮሜንት ላይ አስቀምጡልን። ቀጣይ በሌላ የፊልም ታሪክ እስክንመለስ ደህና ቆዩ።